jecha warri Somaalotaa jedhan kana ummanni keenya akka qallitti ilaaluu hin qabu. Osoo akka sabni biraa biyya keenya keessa taa'ee Oromiyaa keessa taa'ee Itoophiyaa keessa taa'ee irraa nyaataa irraa dhugaa irraa fayyadamaa biyya keessa taa'ee akka kanatti qoma dhaatee biyya isaatiif lammii isaatiif daangaa isaatiif lammii isaa kan du'aa jiruuf kan rakkataa jiruuf akka kanatti biyyuma keenya keessa taa'ee akka kanatti dubbatu sabni Oromoo ummanni Oromoo ka ormaa dhiisitii ka biyya isaatiif kan lammii isaatiif biyya ofii isaa irratti akka kanatti qoma dhaatee dubbata ta'eeti ummanni keenya Somaalee keessatti እድሜ ያሉትም አባቶች እንዳስተማሩን ድሬዳዋ ኢሳና ጉርጉራ መሆኗ ነው ማቀው እና ዛሬ በዚህ መስመር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ነው ያየው መሰለን ያንን ቃል እና መቼም ድሬዳዋ ኦሮሞ ክልል ሆነ አታቀም በኦሮሞ ስር ተስተዳድራም አታቀም ከዚህ በፊትም በኢሳና ጉርጉራ ነው እስከ ዛሬ ድረስ የተስተዳደረችው ካሁን ከትግሬ በኋላ ቲቢኤልኤፍ ከጀመሩት በኋላ እነሱን ለኦሮሞ ክብር ስላላቸው እነሱን ጠቀማቸውና 2 አመት ኦሮሞ 2 አመት ሶማሌ ስላሉት በዛ ሰበብ ነው ኦሮሞ የገቡት ድሬዳዋን ከዚህ በፊት ኦሮሞ ድሬዳዋ ላይ ወተትና እንቁላል ነው ይዘው የሚመጡት ከሀገር ቤት 11 ሰዓት ሲሆን ደግሞ ሃይ ስኩል ተቀምጦ በባቡር ይመለሳሉ ከመጡበት እኛ እንደዛ ነው ያደግነው ከኛ በፊትም አባቶቻችን 90 አመት ያውና እዚህ ተወልዶ እዚህ ያደጉ አሉ እና በጣም ነውር ነው ያንን ጠቅላይ ሚኒስትራችን አስቦ የተናገረው ነገር በጣም ይቅርታ ማለት አለበት ድሬዳዋ ዛሬም ነገም ኢሳና ጉርጉራ ነው መባል የነበረበት እንደዛው ነው የሆነው እኔ አንድ የሚገርመኝ በኦሮሞ በኩል 5 አመት ኦሮሞ አስተዳደረ በሰላም አስተዳደረ ምንም ያለ ጭቅጭቅ ያለ ረብሻ ጨረስ ነው አሁን ተራው የሶማሌ ስለሆነ እንዴት ነው ቅስቀሳ መጀመር የሚቻለው ጠቅላይ ሚኒስትራችን አንተ ሀገሩን እንድትመራልን ሀገሩን እንዲጠብቅ ነው እኛ የምንፈልገው እንጂ ካንተ ጀምሮ ሀገሩን እንዲበጠበጥ ያ ጥሩ አይደለም እኛ የምንፈልገው 5 አመቱን ታግዘን በሰላም ከኦሮሞ ወንድማሞቻችን ጋር ኖረን ጨርሰናል አሁን የባከነ ሰዓት ስለቀረበ የባከነ ሰዓቱን ሌላ አጀንዳ መክፈት ተገቢ አይደለም ድሬዳዋ ሰላም ነች የብሔር ብሔረሰብ ነች ባል የለንደ እንደዛ ያላችሁ አይደል እንደምታስተምሩት እንደዛው ትቀጥል አባቶች ያሉ ኦጋሶች አሉ ሱልጣኖች አሉ እኛ በሰላም እንኖር ሀገሪቷን ደግሞ ተራው የሶማሌ ስለሆነ በጥበጣው ይቅርና በሰላም እኛ እናስተዳደር